አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ዋላችሁ? እንዲሁም ክርስቲያን ወገኖች እንዴት ናችሁ? በጣም አመሰግናለሁ እህት ወንድሞቼ ከጎኔ ያላችሁ፣ በውስጥም የምጽፉልኝ በኮሜንትም አብሽር አይዞሽ ብላችሁ በጣም ከጎኔ ስለሆናችሁ በጣም ነው የማመሰግነው። ምን እንደምል እኔ እንጃ። ብቻ በጣም አላህ ይስጥልኝ፣ አላህ ይጠብቃችሁ። ከእንዲህ አይነት ዳር ደግሞ አላህ ይሰውራችሁ፣ አላህ ይጠብቃችሁ። እና እህትዋ እኔ እንኳን የሱን ሩህ ለማውጣት ቀርቶ አይደለም እኔ ሰው ታንቆ ሙቶ አላህ ጀሀነም ባያስገባ ኑሮ ማለት ነው ቁጥር አንድ ነው የነበርኩ ሩሄን የማያወጣው ማለት ነው። ታንቄ መሞተው እኔ ነበርኩኝ። ግን አላህን ፈራው። ደግሞ የዱንያውን ስመለከት ጀሀነም ፊታችን አለ። ያለብኝ ወንጀል ይበቃኛል። የሱን ሩህማ ከማጠፋ ማለት ነው እኔ የራሴን ሩህ በገመድ አንቄ ባጠፋ ይሻለኝ ነበረ። ግን እናቴሳ ልጆቼሳ እኔማ በህይወት ተቀምጬ ስለ ህይወቴ ስላላማረልኝ ከዚህ አይሽና ከዚህ ኑሮ ብገለገል ይሻለኝ ነበር። አስበውም እና እንደገና መልሼ ከሸይጣን ውስወሳ ደግሞ አውዙ ብላለሁኝ። በሰው ላይ የምጠላውን ነገር እንዴት አደርገዋለሁ እላለሁ። እና ስለዚህ እህት እኔ እንኳን የሱ ኑሮ ለዋጣና የሱ ኑሮ ከማዋጣማ ማለት ነው አላህ ባይጠይቀኝ ኑሮ የራሴ ኑሮ ነበር በገመድ አንቄ አውጥቼ የምገላገለው ማለት ነው። ስለዚህ በጣም አመሰግናለሁ ስለ ኮሜንትሽ። አትስደቧት፣ በውስጥ የምትጽፉላት ኮሜንት አትናገሯት። እሷ ለእኔ ብላ ነው፣ አንጀቷ ተቃጥሎ ነው ቁጭ ብዬ የማስበውና ደግሞ አውዙ ብላለሁ። ልጆችስ እናቴስ እንዴት ነው የምትሆነው? እኔ ታንቄ ሙቼ አባቴስ ቤተሰቦችስ ለሚያልፍ እሱ ከሚገለኝ እኔ ከምሞት እሱ ይግደለኝ። እኔ በራሴ ጊዜ በገመድ ሩሄን ከማጠፋ እሱ ይግደለኝ። ችግር የለም ባልኩ ሰዓት ይግደለኝ። ባይሆን ያንኛው ቤቴን አላህ ያሳምርልኛል እያልኩኝ በዚህ እየተጽናናሁ ነው እንጂ እንግዳማ ሩህ ጠፍቶ አላህ ባይጠይቅ ኑሮ ነው የነበርኩ ቁጥር አንድ ሩሄን የማጠፋው ማለት ነው። ስለዚህ አትስደዋት። እሷ ተቃጥላ ነው እና እሷ ለቺ ብዬ ደግሞ እኔ እሱን እንኳን ልገለውና ጭረትም አልመኝለትም ማለት ነው። ጭረትም አልመኝለትም። ብሶቴ፣ ህመሜ፣ ድካሜ እደክማለሁ፣ ምንም ትርፍ የለውም። እደክማለሁ፣ ምንም ትርፍ የለውም። 10 ምናምን ሙሉ የሰው ልጅ እንኳን ቤት አይሰራም እንዴ? እና ይሄ ነገር ስላለ አልሐምዱሊላህ ልጆቼ፣ እናት አባቴ፣ ደካማ ቤተሰቦቼን ይዤ ነው ልጆቼን አሳድጌ ነው። እና የኔ ውድ በጣም አመሰግናለሁ። ወድሽ በጣም አንጀትሽ ስለተቃጠለ ነው ማየ። እና ደግሞ እኔ እሷ ልጅ ብዬ ለሱ ጭረት አልመኝለትም እንኳን መግደልና ማለት ነው። ቢሆንልኝ የራሴን ሩህ ነበር ማጥፋት የምፈልገው። ዱንያውን ብዬ ደግሞ አኬራዬን እንዳላጠፋ ብዬ ነው እንጂ ማለት ነው። በዚህ ላይ እናቴን አሰቃይቼ ልጄ ብሎ መቅበር በጣም ከባድ ነው። በናፍቆት ተቃጥላ በሀዘን እንዳትቃጠልብኝ እያልኩኝ ልጆቼን እያሰብኩ እናቴን እያሰብኩ ነው፣ አኬራዬን እያሰብኩ ነው እንጂ የኔን ሩህ ነበር የማጠፋው።